ሱሱ የስራሽን ይስጥሽ ሰው ሁላ ሌጡን ወጥ በወጥ አደረግሽው ሱሱ አቦካኩን ሱሱ ሬዲ ነው ወይ ሊጡ ምንድነው የጨመርሽው ማአት ኮሜንት ነው በቃ ይሄ ቪዲዮ ትሬንድ ነው የሆነውና ከ2 ሚሊዮን በላይ ሰው አይቶታል ብዙዎቻችሁም ሰርታችሁታል ብዙ ቪዲዮ ላይ ታግ ተደርጋለሁ በዚህ አጋጣሚ ስለሞከራችሁ ስለሰራችሁት በጣም ደስ ብሎኛል አይ ሆፕ ሰው ወዳችሁታል ብዬ ተስፋ አደርጋለሁ አሁን ወደ አሰራሩ እንሄዳለን በመጀመሪያ ውሃና ወተት ጨምራለሁ ከዛ እርሾ አረጋለሁ ቤኪንግ ፓውደር ጨው ስኳር ዘይት አርገን ፎርኖ ዱቄት ጨምረን በደንብ አርገን እናቦካዋለን እዚህ ጋር ግብአቶቹ ነው የምነግራችሁ መጠኑን እንደፈለጋችሁ ማድረግ ትችላላችሁ በደንብ አርገን እናቦካዋለን ሊጡን ስናቦካ ለስላሳ መሆን አለበት ኖርማሊ የዳቦ ወይ አምባሻ ሊጥ ስናቦካ ለስለስ ማለት አለበት ቆንጆ ሆኖ ፍላፊ እንዲሆንልን ከዛ ዘይት ቀብቼ ሸፍኜ ደብል ሳይዝ ከሚሆን አቆየዋለሁ ኩፍ እስከሚልልኝ ድረስ ከዛ ፓትሬና መጣና ዘይት ቀባዋለሁ የብዙዎቻችሁ ጥያቄ የነበረው እዚህ ጋር በቃ ዘይት ነው ቂቤ ነው ምንድነው የጨመርሽው ነው ጥያቄው በብዛት ያለው እኔ ጨመርኩት ቂቤና በርበሬ ነው ከዛ ሚክስ አረጋዋለሁ ሊጤም ኩፍ ብሎልኛል እንደምታዩት ደብል ሳይዝ ሆኗል ከዛ በቦክስ ለዋለሁ ማለት ነው ከዛ ወደ አሰራሩ እንሄዳለን የብዙዎቻችሁ ኮሜንት የነበረው በቃ እንዳለ ግላብ ለምን አላረግሽም ጥፍርሽ እጅሽ ምናምን ነገር ነው ዶንት ወሪ ጋይስ እጆቼ ከግላቡ ይጸዳሉ ስለዚህ በደንብ አድርጌ እጄን ታጥቤ ነው ያቦካሁት ሲቀጥል ደግሞ ለኔና ለባሌ ነው እንጂ ለሬስቶራንት አይደለም የሰራሁት ስለዚህ ዶንት ወሪ እናንተ ስትሰሩ ግላብ አድርጋችሁ ስሩ እኔ ግን እንደዚህ ተመችቶኛል ከዛ እንደዚህ አድርጌ ከላይ ቂቤውና በርበሬውን ፈሰስ አደርግበታለሁ እዩት እንዴት እንደሚያምር አሁን ደስ የሚለው ስታቦኩት ራሱ ደስ ነው የሚለውና እዚህ ጋር አሁን ከላይ ከፈሰሳችሁ በኋላ እንደዚህ እንደሌጥ አታኩት ልክ እንዳያችሁኝ እንደዚህ ያለ አይደለ ወደታች ቁጭ ነገር ነው ያረኩት እንደዚህ ቅርጽ እንዲኖረው ከዛ ሲበስል የሆነ ፍላወር ነገር ቅርጽ ይኖረዋል ማለት ነው ሮዝመሪ ጥቁር አዝሙድ ሰሊጥ ጨምሬ ኦቨን ውስጥ በ180 ዲግሪ ለ40 ደቂቃ አበስለዋለሁ ከ40 ደቂቃ በኋላ ልክ ከኦቨን ከወጣ በኋላ እዚህ ጋር ዘይት ወይ የገበታ ቂቤ ቀብታችሁ ወዲያው ትኩስ እያለ ሸፍናችሁ ለ10 ደቂቃ ታቆዩታላችሁ ለምንድነው እንደዚህ የምናደርገው በጣም ፍላፊ ለስላሳ ቆንጆ ዳቦ እንዲሆንልን የትኛውም አይነት ዳቦ ስትጋግሩ እንደዛ አድርጉት በጣም ቆንጆ ይሆንላችኋል ኦቨኑ ደግሞ ከላይም ከታችም ነው የምንለኩሰው እንደምታዩት ቆንጆ የሚያምር አምባሻ ይሆንልናል ማለት ነው ብዙ ጊዜ የተለመደ አይነት አምባሻ ከምናረግ ወይ ዳቦ ከምንጋግር እንደዚህ ደግሞ ለየት አርገን ቆንጆ አርገን እንጋግረዋለን አይ ነው ኢትዮጵያ ላይ ይጋገራል ይሄ በወጥ ምናምን ተደርጎ መሰለኝ እንደዛ ኮሜንት አንብቤያለሁ አንዷ ጽፋ ስለዚህ አዲስ ነገር አይደለም አቃለው ግን በጣም ትሬንድ ስላረጋችሁልኝ ቪዲዮን በዚህ አጋጣሚ በጣም ነው ማመሰግናችሁ እንዳልኳችሁ ከ2 ሚሊዮን በላይ ሰው ስላየው ደስ ብሎኛል በጣም ነው የምወዳችሁ ያልሞከራችሁት ካላችሁ ሞክሩት ትወዱታላችሁ እኔ ደግሞ እናንተን ወዳችኋለሁ ባይ